ወላሂ በጣም ነው ያስጠላል። እንደዚህ አይነት ሰው ምን አይነት እንደዚህ አይነት ሰው ምን አይነት ብር እንትን ጭንቅላትን ቢደፍነው ነው እንደዚህ በልጅክ እንዴ? እውነትም ቢሆን እኮ ልጁን ሸፋፍኖ በውስጥ ነው የሚያሳድገው እንጂ ልጁን እንደተንከባከበው ልጁን እንደሚወድ ግዴታ ኦዲንስ ወይንም የእሱ አጨብጫፊዎች ማወቅ አለባቸው እንዴ? እዚህ ጋር ኦዲንስ ይሄ እኮ በቃ ምን ብዬ እንደው ቃላት ራሱ አጣውለት ምን ብዬ እንደሚለው ራሱ ማለት ነው። ሩታ ራስሽ ብትሆኝ አንቺ የማንም መነገጃ የራስሽ በራስሽ በክብርሽ ያለንሽውን ሆንሽ ሲሉ ምን ሲሉ እስካሁን ነገሩብሽ። እሺ ይሁን። ቆይ እንዴት ይሄ አይሆንም ብለሽ እሺ በሱስ ቤተሰብ ቢሆን አንድ ሰው ይሄን ልጅ ህፃን ራሱ እሱ እኮ ገና ሳምንት ሳይሞላው እኮ ለማውጣት የነበረው የተወለደ ቀን ራሱ ፊቱን ላሳያችሁ ብሎ እኔ ምን አይነት ጭንቅላት እንዳለው ፈጣሪ ወቅ የተወለደ ቀን ራሱ ጭንቅላት ፊቱን ላሳያችሁ ብሎ እያለ አሁን አባት ቢል እኮ ማንም ይሰማው የለም። ይሄ በልጁ ንግድ ነው የያዘው ንግድ። በቃ ለሱ ምንም አይደለም። አሁን ልጅ የሆነ ነገር ቢሆን እውነቴን ነው የሆነ ነገር ቢሆን ልጄ ብላችሁ ታለቅሳላችሁ። ልጄ እንደለመዳችሁትም እንዴ ልጃችን እንደዚህ ያደረግን ምናልን ብላችሁ ቢሞት ራሱ እኔም ንግድ የምታቆም አይመስለኝም እሱ። ኧረ ኢየሱስ የተለየ እንደዛ ትበይ ተፎይ በስመ አብ ወወልድ ቅዱስ አንቺ ምን ነው ባብሽ? እኔ እኮ ምሳሌ ነው። ኧረ ወደዛ አንቺ ምሳሌ ነው እኮ ያልኩት። አሁን ይሄ ስንት ሰው ነው የሚያየው? ስንት ሰው ነው ስንት ነገር ነው የሚለው? እኔ እኮ ሳዝን ማህን አይባልም። አራላ ያሳድግላት እና እሺ ቅርሱ ላይ ጎዳ ይችላል። ይቅርታ እኔ እኮ ሳዝን ነው ወላሂ ውስጤ ውስጤ በጣም ስለሚሰራ ነው እንጂ ያ ነገር ለመጥፎ ነገር አይደለም። አንዳችሁ ነግራችሁ ነው ይታርጉ ለመጥፎ ነገር አይደለም። እኔ ውስጤ በጣም ስለተረበሸ ነው በጣም ስለሳዘነኝ ነው። እንዴ በየቦታው በዩቱብ እንዴ እንዴት ነው ውስጣችሁ የቻላላችሁ? ግን እውነትም አባት እናት ናችሁ። ግን አባት እናት ናችሁ። እንደዚህ በየቦታው ተለጥፎ ሰው ልጁን እንዴት አድርጎ ነው ሸፋፍኖ በካሜራ እንዳወጣበት ራሱ ልብ ቅርጹ ፊቱ ላይ እያደረገ እያሳየ የእናንተስ ከፋ። እኔ እኮ ተከታታይ ባይኖራቸው ተከታታይ አላቸው በሰላም ቢመጡ እኮ ብዙ ሳያቸዋል። ይሄንን ለምን እንደማድረግ እንደፈለጉ እኔ አላውቅም። እኔ ለሩታ ነው ይሄን መልእክት ማስተላለፈው። እሱን ተውት። እኔ ሰው ማድረግ አልቆጥረውም ካሁን በኋላ። አንቺ ግን ልጅሽን ደብቂ፣ የማንም መነገጃ አታርጊው። የራስሽን በራስሽ ክብር እስካሁን የነገዱብሽ አርግዘሽ እስካሁን አመት ድረስ እንዴ እኔ እኮ በጤናው ራሱ አይመስለኝም። ምን ሆና ነው እንደዚህ አይነት ሰው አለ በአሁኑ ጊዜ? አሁን አንድ ላይ ከራስሽ አድሮ የ3 ወር ህፃን ልጅ ከኔ ጋር ነው ያደረው ጌታን ብሎ ሲል ይሄ እሱስ ፈጣሪን አያውቅም። ይሄ ቆይ ምን ይባላል? ይሄን አሁን እኮ የእሱ በጎች ያምኑታል እንደሚያጨበጭቡለት ስለሚያውቅ ነው። እነሱን ለማስደሰት ነው ይሄንን የሚያደርገው። አንቺ ግን ልጅሽን እንደዚህ ካሜራ በዛም እያንጠለጠሉት እንደዚህ ፊት ለፊት ተደፍቶ እኔ እንጃ እንኳን የወለደች እናት ቀርቶ እኔ ራሱ ሆዴ እንትን ነው ያለብኝ። እኔ ጨርሻለሁ። ብቻ እኔ እንጃ። በስተመጨረሻ ምን ለወርድ ነው? ሀሳባችሁን ጨረሳችሁ? ትንሽ ተናግሬ እኔ ለውረድ በቃ ስተመጨረሻው ላልመለስ ማለት ነው። እና ወላሂ ሩታዬ አንቺ ብዙ ነገር ማድረግ ትችላለች። ምን ሆነች ነው? ጎይ የምር ምን ሆነች ነው? ምን ነክቶች ነው እንደዚህ? ልጅሽን ለማንም መነገጃ አታድርጊ። እሷ እንዴ አባትነቱን ረስቶታል። ምንም ግድ አይሰጠውም። እኔ የምለው ማለት ነው አንዴ ሩታስ ምን ሆነች ነው ለማንም መነገጃ አለች? አባቱ እኮ ነው ኢሊና የሌለው አባቱ እኮ እየታይማ እሱ እኔ ሩህ ያለው ሰው ነው። እና ሌላ ሰው አላመጣችም። ሁለለው መናገር አለ። በቃ ምን ታረግ አባትነቱ ትንጠቀው ምንድነው? እናንተ ግን አስፈላጊ ተሆነው የማን ልጅ ሊባል እሱም ልጅ እኮ እየወለደ በእናቱ የተጠራ ነው። ምን ነው እሱን እሷ ከሁለት አንዱ ነው። እንደዚህ ካለች ወይ ቢጥበቃ ብዙ ነገር ነው። ሴት ልጅ በውስጥ ብዙ ነገር ነው ስቃይ ያለባት። እንዴ የሴት ልጅ ምን ብታይ እኮ 9 ወር ተመጀመሪያው ጀምሮ ተርግዝና ውስጥ ተመወልጅ ድረስ እኮ ያለ መመን እየቀመሰው እኔ ቀምሻለሁ። እናቴን ያውቀዋለሁ መሟል እንዴ ተዛ ይብስም ተዛ ተመከራ ይብስም። እንዴት ነበር በበረት ሲመታት በበሩ አርጎ ሲመታ ሆዱን የዛን ጊዜ ልጅ እንዳለ ሆዷ ውስጥ አላስታወሰም። ጤነኛ እኮ ማለት ነው። አሁን እኮ ልጁ ራሱ እኮ ከራሳቸው አድሮ ከራሳው እኮ ነው ያደረው። ግን ለምን ድራማ ይሰራበታል? ፈጣሪን አይፈራም ወይ?
ትንሽ እንኳን ሰውን ባይፈራ ማንም ሰውንም ባያከብር አባት እናትንም ቤተሰቡንም የእሷንም ቤተሰብ ባያከብር መረገጥ አለባት። ስለ ድራማ ሰው አይመለከተኝም። ግን እኔ የምለው ነገር ምንድን ነው ልጅሽን አዴን በቃሽ፣ ይበቃሻል። ዋላ አንድ ነገር ቢሆን አንቺ ነሽ መከራ የምትበይው። እሷ ናት ያጠፋችው። ጤነኛ የሆነ ለጤነኛ ሰው ነው ልጅ የሚሰጠው። ደግሞ ውራጅን ሀሳብ ለጤነኛ ሰው ለአሚሮ በሽወልደሽ ለአንቺ እኔ ለብድ ሰው አይሰጥም ልጅ። እሺ ጤነኛ የሆነ ሰው ብላ ነው ያጠፋችው። እኮ ሲያበቃ እንዴት ተው እናንተ በቃ አትጃጃልብኝ። እዚህ ስራበት አያገባችሁ። ወልዳችሁ ቀመሳችሁት ነው በሷ ላይ የምትፈተት። አንቺ ዜድም አትሰሚም፣ ኔትወርክ የለሽም፣ አትሰሚም። ዜድ አትሰሚም። ኧረ ማንም ያንኮሻኮሸው ለራሴን አሞኛል። ለምን ራስሽ አመመሽ? ሩታ ከቻለች ይሄን ነገር አስቁማ በሌላ አይዲያ በራሷም እንደለመደው ቢሰራ በሌላ አይዲያ ቢሰራ አሪፍ ነው እንላለን። ያው እኛ እኮ ምንም እኛ አሁን ለነሱ ብለን ነው እንጂ አሁን እኛ ምንም እንሆነው የለም እናቆማለን ማየት። ግን እሱ እኛን ወይ ኦዲየንስ ምናምን አናደዳለሁ ብሎ ራሱን ልጁን እኔ እንጃ እንደዚህ አይነት ቤተሰብ የእሱ ቤተሰብ እንኳን ተወትሉትም። አረ አስቁሙት። ይሄ የሩታ እናት እኮ ዛሬ ብላለች። ትክክል ድራማ እንደሚሰሩ እኮ በግልጽ ተናግራለች፣ ለሚገባው ሰው ማለት ነው። እሺ ለኦዲየንሱስ ለሚከታተለውስ ምንድን ነው የምታስተምሩት? በዚህ ምንድን ነው የሚማረው ብላለች። ይስሩ ገደማ ልጃችን ፌንት ነቀለ ብሎ ሆስፒታል 3 ቪዲዮ እንዳይሰሩ ብቻ እንጂ ይሄ ይሰራሉ። ይሄን የቀራቸው አረ ገና ብዙ ነው ይወልታ ያላችሁ ብዙ እናንተ ደግሞ በእናታችሁ ማ ያደርገዋል እንዴ? እንኳን እንደዚህ ተብሎ አይደለም። ፈጣሪ ነው አሬ እኔ በህይወት ዘመዴ እንደ ኪያ በይው ዝም ብዙ ላይ ሲቀመጥ እንደዚህ ሴንስ ከሰጣቸው እዛ ሴት ዛክ ነው ዙክ ነው ዙፕ የሚባለው የታውቁ ተይ አትሳደቢ። እሱማ ጀግና ነው፣ አዋቂ ነው በልጁ